ጋዜጠኛ ኤልያስ መሰረት አንድ ጽሁፍ አጋርቶ ነበር። እሱም ጽሁፍ ምንድነው? የቴዲ አፍሮ ምክትል ማኔጀር እና የቅርብ ጓደኛው መታሰራቸው ይታወቃል። በታሰሩበት ቦታ ግን የቴዲ አፍሮ ምክትል ማኔጀር በሚሰራው ዶክመንተሪ ላይ ቴዲ አፍሮ ምንም አይነት መግለጫ እንዲሰጥ አለመከልከሉንና ያንንም ሆን ብለው ለማርኬቲንግ ፐርፐስ እንዳደረጉት እንድትናገር እየተገደደች ነው የሚል መረጃ በዚህ መልኩ አጋርቷል። እናንተ ምን ትላላችሁ? ኮሜንት ሴክሽን ላይ ጠብቃችኋለሁ። እኔ የሚመስለኝን ላጋራችሁ። ምናልባት እውነት ሆኖ መንግስት በዚህ ጉዳይ ላይ ዶክመንተሪ የሚሰራበት ከሆነ በእኔ አመለካከት ነጥብ ይጥላል። በጣም ነው ነጥብ የሚጥለው። ምክንያቱም መንግስት በደጋፊዎቹም በካድሬዎቹም በተለያየ መንገድ ስለ ቴዲ አፍሮ ብዙ ነገር አስነግሯል። ሜቢ አሁን ዶክመንተሪ ሰርተው የሚያወጡም ከሆነ ትልቅ የኢኮኖሚም የፖለቲካም ኪሳራ ነው የሚገጥማቸው ብዬ አስባለሁ። ትላንትና እንግዲህ 3 ኢትዮጵያውያን በዚህ ምግብ ቤት ነው የሞቱት ጆሃንስበርግ ላይ። እንግዲህ ሬሳቸውን ሲያወጡ የሚያሳይ ቪዲዮ ነውና በእውነቱ በጣም ነው የሚያሳዝነው። እስከዛሬ ብዙ አይነት ሞት ሰምተን ልንሆን እንችላልና ይሄን ያክል በታውን ላይ ምግብ ቤት ሰው በተሰበሰበበት ገብቶ ይሄን ያክል ጭካኔ በጣም ነው የሚከብደው። ይሄ አሁን ሁላችሁም ይሄን ቪዲዮ የምታዳምጡ ለመላው ለኢትዮጵያ ሕዝብ በተለይ በዩሮፕ ላይ ያላችሁ በደንብ እንግሊዝኛ ማውራት የሚችሉ እናም ኤክስፕሌን ማድረግ የሚችሉ ኢትዮጵያውያን በሙሉ የእናንተ እርዳታ ያስፈልገናል። እነዚህ 3ቱም የአማራ ተወላጆች ናቸው፣ ኢትዮጵያዊ ናቸው። ሁላችሁም በአንድ ላይ ሆነን ድምፅ ልንሆን ይገባል። እዚህ ሀገር በጣም ብዙ በደል ነው እየደረሰብን ያለው። ጋናዊ እኮ ባለፈው ተመናጨኩ ብሎ ነው ያን ያክል ጋናዊያን ተነስቶ ሲያወራ የነበረው። የእኛ ነብስ ለምንድን ነው ለእናንተ ምንም ያልመሰለው? ሁላችሁም ድምፅ ሆኑ። ሼር ተደፈርን። እኛ ኢትዮጵያውያኖች ነጮችን ያባረርን ጀግኖች በአፍሪካውያኖች በሳውዝ አፍሪካ ተወላጆች ተደፈርን። እናት አባት ሀገር ወገን እንደሌለን ተንከራተትን። ከእናት ኢትዮጵያ ኑሯችንን እናሻሽል፣ እንለወጥ፣ እንቀየር ብለን ሳውዝ አፍሪካ ስንመጣ አፍሪካውያኖች አነሱ ሽጉጥን። በአንድ ቀን ውስጥ 4 ወንድሞቻችን አጥተናል። ሳውዝ አፍሪካ ኢትዮጵያውያን በጣም ሀብታም ይሆናሉ። ሳውዝ አፍሪካ ጆበርግ ብትሄዱ ህንፃ ፎቅ ላይክ G+30 40 ምናምን ህንፃ ነው። ህንፃ ስላችሁ ይሄ G+1 ምናምን እንዳይመስላችሁ። ይሄ ህንፃ የእንትና ነው፣ ይሄ ህንፃ የከበደ ነው፣ ይሄ ህንፃ የእንትና ይሏቸዋል። በዚህ ደረጃ እግዚአብሔር ከባረካቸው ለምንድን ነው ያንን ገንዘብ ይዘው ወደ ሀገር ቤት ማይገቡት? አንዳንድ ጊዜ ያንን ያህል ሀብት ያላቸው ሰዎች በ10 ዓመት ህፃን ልጅ ወይም ደግሞ በአንድ ሱሰኛ ሊገደሉ ይችላሉ። ከዛሬ ነገ እገባለሁ እያሉና ለምንድን ነው ውሳኔ የሚከብዳቸው? ጥሩ ካፒታል ከያዙ ላይክ ስታርታፕ ካፒታል ከዛም በላይ ነው የሚይዙትና ለምንድን ነው ለውሳኔ የሚከብዳቸው? ሳውዝ አፍሪካ ያሉ ኢትዮጵያውያን ይገባል እኮ ገብቷል አይደለ? ሁላችንም የሆነ ነገር አድርገናል ሀገር ቤት። በነገራችን ላይ ብዙ ፎቆች አዲስ አበባ ላይ የሳውዝ አፍሪካ ፎቆች ናቸው። ከዲያስፖራ አንጻር ካሰብከው በሆነ አካባቢ ልቆጥርልህ እችላለሁ። አዳዲስ የሶሪያን አካባቢዎች ላይ ግን ልቆጥርልህ እችላለሁ። ገብቷል አይደለ? እኔ እነሱን ያህል ሀብታም ላይ አይቻልም። ምን ይሆናል መሰለህ ነው ይሄድና ወይ ሲስተሙ ግራ ይገባውና በፋብሪካ ደረጃ በፎቅ በመስራት ደረጃ ብዙ ነገሮች አሉ፣ ብዙ ኢንቨስት የሚደረጉ አሉ። አሁን ወሰን ሰው ጨክኖ ይወጣል። በቃ አንዳንድ ጊዜ እያየኸው ገብቷል አይደለ? ገንዘቡን እያየኸው ምንም ከአሜሪካ ጋር ኮንትራት አድርገው ከየትም ዓለም ጋር ኮንትራት አድርገው ጨክነህ ወይ ወደ ሀገር ወይ ወደ ሌላ ሀገር ውስጥ ታደርጋለህ እንጂ እዛ ሀገር ላይ በጣም ዴንጀረስ ነው። በቃ ሞት የሚያደርጉ ሰዎች አሉ። አፍረተው ሀገር ቤት ንብረት ምናምን ትገነባለህ፣ ፎቅ ትሰራለህ፣ ፋብሪካ ትሰራለህ ምናምን ነገር ግን ምን ይሆናል መሰለህ? ሁለት እግር እዛም የሆነ ነገር እያለ አብዛኛው ሰው እንደዛ በየትኛው በቃ በመላው ኢትዮጵያ በብዛት የደቡብ ልጆች አሉ። በG+1+2+3 እነዚህ በመኖሪያ ቤት ደረጃ ማንኛውም ጥቃቅንና እንትና መካከለኛ አቅም ያለው ያደርጋል። አብዛኛው ሰክሰስፉል በትልልቅ ፎቆች ደረጃ ላይ እንደምትለው እዛ ሀገር ቤት የሚሰራ ግን እንዳትጨክን የሚያደርግ ገንዘብን ካልተጠየቅ ለህይወት ፕራዮሪቲ ካልሰጠ እዛ የምታገኘውን ነገር ከሀገር ቤትና ከሌላ ዓለም አንጻር ስታየው ትንሽ ለማነጻጸር ይከብዳል። ያን እዛ ላይ መጨከን ሊከብድ ይችላል አንድ ሰው። ደቡብ አፍሪካ ኬልዳማ ሆናለች። የወንድሞቻችንን ገዳይ ፖሊስ ተከታትሎ ያመጣልናል ብሎ ማሰብ ከባድ ነው። ምክንያቱም ብዙ ኢትዮጵያውያን እዚህ ሀገር ላይ ሞተው ሬሳቸው ወደ ኢትዮጵያ ስለሚላክ ማለት ነው። ምናልባት ይሄ በአንዴ የ3 የ4 የ5 ሰው ነፍስ የጠፋበት ወንጀል ስለሆነ ሚዲያም ሽፋን ሰጥቶት በጣም ከፍተኛ የሆነ እንቅስቃሴ ሊኖር ይችላል። ዴሊ በሚባል ሁኔታ እዚህ ሀገር ወገኖቻችን ይገደላሉ፣ ይዘረፋሉ፣ አቢዩዝ ይደረጋሉ በተለያየ ነገር። አሁን ግን ጂፒ እና ጆበርግ አካባቢ ሀፕን እያደረገ ያለው ነገር ከምን አንጻር እንደሆነ ህዝቡ
ቁጭ ብሎ በኤምባሲም ሆነ በኮሚኒቲ ሊደሮች ከምን የተነሳ ነው ይሄ ነገር እየሆነ ያለው ብሎ ቁጭ ብሎ ካላወራ ወደ መፍትሄ ካልመጣ ነገ ከነገ ወዲያ ወገኖቻችንን እናጣለን። እባካችሁ ኤምባሲ ላይ ኮሚኒቲ ላይ የምትሰሩ ሰዎች ይህንን እንድታመቻቹ እንጠይቃለን። ሳውዝ አፍሪካ ላይ የሆነ ያለው ነገር ለምን አፍሪካውያን በነጮች ግዛት ስር እንደወደቁ ወይ ደግሞ ጥቁሮች ለምን በነጮች ኮሎኒ ስር እንደወደቁ ቲፒካል ማሳያ ናቸው ሳውዝ አፍሪካውያን። እና ሰሞኑን እየሆነ ያለው ነገር እንግዲህ እንደሰማችሁት በጣም ብዙ ኢትዮጵያውያን እየተገደሉ ነው፣ ከሱቃቸው ከተለያዩ የስራ ገበታቸው እየተፈናቀሉ ነው። እና ይሄ ነገር ከዜኖፎቢያ የመጣ ነው። ዜኖፎቢያ ማለት የሌላ ሀገር ሰው ዜጋ መጥቶ በሀገራችሁ እንዲኖር አለመፈለግ ወይ ደግሞ የራሳችሁን ሰው ብቻ ማየት መፈለግ ይባላል። እና ሳውዝ አፍሪካ በዚህ ነገር በጣም ትወቀሳለች። ኢትዮጵያ ብቻ ሳይሆን የተለያዩ የአፍሪካ ሀገሮች ሳውዝ አፍሪካ ሄደው መስራትና መለወጥ ከብዷቸዋል። ምክንያቱም የሳውዝ አፍሪካ ነዋሪዎች ይሄን ነገር አይፈልጉም፣ አይወዱም። በመጀመሪያ ደረጃ ሳውዝ አፍሪካውያን የሌላ ሀገር ሰው ዜጋ መጥቶ በሚለወጥና በሚሰራ ጊዜ እናንተን አፌክት የሚያደርግ ከሆነ ወይ ደግሞ ሳውዝ አፍሪካውያኖችን አፌክት የሚያደርግ ከሆነ ሲስተሙ ልክ አይደለም ማለት ነው፣ ከመጀመሪያ ጊዜ ጀምሮ ማለት ነው። ምክንያቱም እናንተ መጀመሪያ ተጠቃሚ መሆን ያለባችሁ የአንድ ሀገር ዜጋ ስትሆኑ የዛ ሀገር ነዋሪ ነው መጀመሪያ ተጠቃሚ መሆን ያለበት በሲስተሙ ማለት ነው። የሌላ ሀገር ሰው ዜጋ ግን መጥቶ ሲጠቀም እናንተ የሚጎዳችሁ ከሆነ ችግሩ መጥቶ ከሚለወጠው ዜጋ ሳይሆን ከሲስተሙ። ምክንያቱም ይሄ ሪስፖንሲቢሊቲ ያን ሲስተም የዘረጋው ሰው፣ ይህን ሲስተም ደግሞ የዘረጋው ማን ነው? ሳውዝ አፍሪካን የሚቆጣጠራት እና ኤኒዌይስ ይህ ቪዲዮ እየሰራ ያለሁት አሁን ላይ ሳውዝ አፍሪካ ላይ ያሉ ኢትዮጵያውያን ለተጎዱ ሰዎች ቮይስ ለመሆኑ ነው። እንግዲህ ሌሎቻችሁ ቲክቶከሮች ካላችሁ ቪዲዮ ብትሰሩ አሪፍ ነው። ህይወታቸው ላለፉ ሰዎችም መጽናናት እመኛለሁ ለቤተሰቦቻቸው። ሌሎች አፍሪካ ሀገራቶች ውስጥ ያሉ ሰዎች ሳውዝ አፍሪካ ውስጥ ምን ይሰራሉ? ይውጡልን እያለች አንድ ሴት ሴት ወታ እንግዲህ ይውጡልን እያለች ነው። ሊገሊም የሄዱትንም ሰዎች እኛን ስራ እድል እየወሰዱ ነው፣ ሱቅ እየመጡ እየከፈቱብን ነው ምናምን እያለች ነው ያለችው። ወደ ራሷ ወደ አፍሪካ ጎረቤታማ ሀገራቶች ውስጥ የመጡትና ሌሎች አፍሪካውያንን መጉዳት ስለሚችሉ ለዛ እንደዛ እያሉ ነው። ሳውት አፍሪካ እንደምታውቁት ብዙ ዘረኝነት አለ። ዘረኝነት ምን ያህል መጥፎ ነገር እንደሆነ ነው፣ መርዝ ነው። ለምን ሌሎችንም እንትኖች ሌሎች ከአፍሪካ ሀገራቶች የሄዱ ሰዎች እየጎዱ ነው፣ እያጠቁ ነው። ለምን እሷ ወጣ ይውጡልን ከዚህ ሀገር ስራችንን እየወሰዱ ነው ስላለች ማለት ነው። እነሱ ካልሰሩ እንግዲህ ሰው ምን ያርግ ታዲያ? ስለዛ ተጠንቀቁ። ለማንኛውም ለማለት ነው ኢትዮጵያውያን የተጎዱት በራሳቸው ነው። የራሳቸውን ገጽታ አውጥተው ለውጭ ዜጋ ሰጡ። መኪናዎቹን ይቀምሩና መንገድ ላይ ይዘጋሉ። መንገድ ዘግቶ መንገዱን ብሎክ ያደርጋሉ። ብሎክ ያደርጉና መጥቶ የሰው አይን ውስጥ ይገባሉ። ሰርግ ላይ ሰው ውስጥ ይገባል። ለቅሶ ላይ ሰው አይን ውስጥ ይገባሉ። አሁን ታርጌትድ ናቸው። እኔን ያጠቃቸው ሰው ቦምብ ጥሎም ቢሆን መግደል የሚችልበት ታርጌትድ ናቸው። ለምን ወይ በትኖ አያስቆሙም፣ ወይ ገራጅ አያስገቡም፣ ወይ ዞር ዞር አድርገው አያስቀምጡም። አንድ ቦታ ተከልክለው አንድ ቦታ ባረጉበት ተነደደ። ወደ 10 ምናምን መኪና ቀላል አይደለም። በዚህ 15 11 12 13 እንደዛ ነው። መረጃ ያላችሁ ጻፉልኝ። ኦኬ ለምን አንዲስ መኪና ይነዳል? የኢትዮጵያን የራሳቸው ሚስቴክ። ሌላኛው ሚስቴክ ጠግቦ ከ40% በላይ አንፕሎይድ ሬት ባለበት ፖለቲካ ምርጫ ደርሶ ተሪበናል ብሎ ዜጋው ኮምፕሌን እያደረገ ባለበት ሰዓት ሌንድ ገዝቶ መሬት ገዝቶ ምን ይላል? ናይጄሪያዊ ንጉስ ነኝ ማት ናይጄሪያዎች ወደ ለንደን ይገባሉ ብሎ ፍሽካ ነፉ።